ክርስቶስን እንዲህ መምሰል እንችላለን። በዚህ ምድር ስንኖር ክርስቶስን ለመምሰል የሚረዱንን ሶስት ዋና ነገሮች እንመለከታለን። አንደኛው ፍቅር፣ እንደ እግዚአብሔር መውደድ። ለሙሴ የተሰጠው የመጨረሻ ቃልም ይሄ ነው፣ ባልንጀሮቻችሁን ውደዱ። ከዛም አልፎ ጠላታችሁን እንደ ራሳችሁ አድርጋችሁ ውደዱ። እዚህ ላይ ሁለት ነገሮችን እንመለከታለን። እንደ ራሳችሁ አድርጋችሁ ውደዱ። ይህ ማለት አንተ መጀመሪያ ራስን ከወደድክ በኋላ ሌሎች ነገሮችን ትወዳለህ ማለት ነው። ይህ ማለት አንተ ራስን ስትንከባከብ፣ አንተ የእግዚአብሔር ቤተ መቅደስ መሆንን ተረድተህ ራስን ስታከብር፣ ከዛ በኋላ ሌሎችን ወደ ማክበር ትሄዳለህ ማለት ነው። ሁለተኛው ነገር ደግሞ ጠላቶቻችሁን ውደዱ። ታዲያ እንዴት ጠላቶቻችንን መውደድ እንችላለን? በአንተ ላይ እንዲደረግ የማትፈልገውን ነገር በሌሎች ላይ አለማድረግ፣ እንዲሁም ደግሞ ለአንተ እንዲደረግ የምትፈልገውን ነገር ለሌሎች ሰዎች ማድረግ ማለት ነው። ሁለተኛ ትህትና። ሰይጣን የሚለየው በዚህ ነው። አዳም ዕፀ በለስን በልቶ አምላክ መሆን እንደሻተው ሁሉ ሰይጣንም እኔ የፈጠርኳችሁ በማለት የአምላክን ቦታ ለመያዝ አምላክን ለመሆን ሽቷል። ሁለቱም አምላክን መሆን ሽተው ቢሆንም ነገር ግን አዳም እንዳዳነው ለምን ሰይጣንን አላዳነውም ብለን ብንጠይቅ አዳም በመጀመሪያው በለስን በልቶ ጥፋት ካጠፋ በኋላ ወደ እግዚአብሔር ለመመለስ ፍላጎት ነበረው። በዛም ምክንያት ወደ አምላኩ ተመልሶ አምላክም ደግሞ ቃል ኪዳን ገብቶለት አድኖታል። ሰይጣንን ግን ያላዳነበት ዋነኛው ምክንያት ወይም ደግሞ ሰይጣን እድሉን ያልተጠቀመው በትዕቢቱ ነው። ይህ ማለት ወደ እግዚአብሔር ለመመለስ ፈቃደኛ አይደለም ማለት ነው። በዛም ነው ሰይጣን ከሌሎች የሚለየው። ስለዚህ ትዕቢትን በማራቅ እግዚአብሔርን ወደ መምሰል መምጣት እንችላለን። ሶስተኛው መታዘዝ ወይም ፈቃዱን መፈጸም። ይህ ማለት በእግዚአብሔር ቃል መኖር ፈቃዱንም መፈጸም ማለት ነው። ታዲያ እንዴት ነው ፈቃዱን መፈጸም የምንችለው? እግዚአብሔር ያስቀመጣቸውን ሕጎች በቻልነው አቅም አድርግ የሚለውን ማድረግ፣ አታድርግ የሚለውን ደግሞ ላለማድረግ መጣር አለብን። ሁሌም በእግዚአብሔር ፈቃድ ውስጥ ትእዛዛቱን በመጠበቅ እግዚአብሔርን ወደ መምሰል መምጣት እንችላለን። በአጠቃላይ ፍቅር፣ ትህትናና ታዛዥነት እግዚአብሔርን ለመምሰል የመጀመሪያዎቹ መንገዶች ናቸው። ይህንን ቪዲዮ ጠቃሚ ሆኖ ካገኛችሁት ለሌሎች ሰዎች አጋሩ። እውነተኛ ክርስቲያን ለመሆን የሚረዱንን 5 መንገዶች እነግራችኋለሁ። አንደኛ፣ ጽኑ እምነት በእግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ በሥላሴ አንድነትና ሦስትነት በእመቤታችን በቅድስት ድንግል ማርያም አማላጅነት በቅዱሳን ምልጃና በቤተ ክርስቲያን አስተምህሮ ላይ የማያወላውል እምነት ማዳበር አለብን። ሁለተኛ፣ የማያቋርጥ ጸሎት። ጸሎት ከእግዚአብሔር ጋር የምንነጋገርበት የምስጋናና የልመና ድልድይ ነው። ሕይወታችንን በጸሎት በመምራት በሥራችን፣ በሕይወታችን፣ በቤታችን፣ በመንገድ ላይ ሁሉ ወደ ፈጣሪ መጮህና እርሱን ማሰብ ክርስቲያናዊ የሆነ ባህሪ ነው። ሶስተኛ፣ ትጋታዊ ጾም። ጾም ሰውነትን ለነፍስ ማስገዛት፣ ምኞትን መገደብና ፈተናን የምናሸንፍበት መንፈሳዊ ትጥቅ ነው። ቤተ ክርስቲያናችን ባስቀመጠችው ስርዓት መሰረት በመጾም ከእግዚአብሔር ጋር ያለንን ግንኙነት ማጠንከርና መንፈሳዊ ጥንካሬን ማግኘት ያስፈልጋል። አራተኛ፣ የንስሐ ሕይወትና ቅዱስ ቁርባን። እውነተኛ ክርስቲያን የኃጢአት ሸክሙን በመናዘዝ በንስሐ አባት በኩል ንጽሕናን ያገኛል። ንጹሕ ከሆነ በኋላ የጌታችንን የኢየሱስ ክርስቶስን ቅዱስ ሥጋና ክቡር ደሙን በመቀበል ከጌታ ጋር አንድ ይሆናል። ይህ ለሕይወትና ለድነት ወሳኝ ነው። አምስተኛ፣ መልካም ሥራና ፍቅር። እግዚአብሔርን መውደድና በባልንጀራ ላይ ፍቅርን ማድረግ አንዱ የመንፈሳዊነት መገለጫ ነው። ለድሆች ምጽዋትን፣ ለተቸገሩት መርዳትን፣ በሽተኞችን መጠየቅ፣ የቅዱሳንን ታሪክ ማንበብና በቃልም በተግባርም የክርስቶስን ፍቅር ማሳየት እውነተኛ ክርስቲያን የመሆን ምልክት ነው። እኛ ኦርቶዶክስ ክርስቲያኖች ምን ማድረግ አለብን? አንደኛ፣ የተግባር ክርስቲያን መሆን። ሁለተኛ፣ ፈሪሃ እግዚአብሔርን ገንዘብ ማድረግ እና ትእዛዛቱን መጠበቅ። ሶስተኛ፣ ከኃጢአትና ሰዎችን ከሚያሰናክሉ ነገሮች መቆጠብ። አራተኛ፣ ሁሌም ለሥጋው ደሙ መዘጋጀት። አምስተኛ፣ የትሕትና ሰዎች ልንሆን ያስፈልጋል። መንፈሳዊ ሕይወታችሁን የምታጠነክሩባቸውን 5 ልምዶች እነግራችኋለሁ። አንደኛ፣ ጸሎት። ከእግዚአብሔር ጋር ያላችሁን ግንኙነት ከበፊቱ በተሻለ ሁኔታ አሳድጉት። ሁለተኛ፣ ቅዱሳን መጻሕፍትን ማንበብ። መንፈሳዊ የሆነ ዕውቀታችሁን የምታሳድጉባቸውን ነገሮች ተግብሩ። ሶስተኛ፣ ፍላጎትን መቆጣጠር።
ራስን የመግዛት ችሎታችሁን አዳብሩ። አራተኛ ከመርዛማ ተጽዕኖ መራቅ። በዙሪያችሁ ያሉትን ሰዎችና ቦታዎች በሚገባ ለዩ። አምስተኛ ዝምታን መለማመድ። ለራሳችሁ ጊዜ መስጠትና አንደበታችሁን መቆጣጠር ልመዱ። አንድ ክርስቲያን በሕይወቱ ምን ማድረግ አለበት? አንደኛ ጸሎት ማድረግ። ጸሎት ከእግዚአብሔር ጋር የምትገናኝበት ድልድይ ነው። ሁለተኛ ቅዱሳን መጻሕፍትን ማንበብ። መጽሐፍ ቅዱስን እንዲሁም ሌሎች መንፈሳዊ ትምህርቶችን ተማር። ሶስተኛ በተግባር መግለጥ። የተማርከውን ያነበብከውን ነገር በተግባር መግለጥ አለብህ። በተግባር እስካልገለጥከው ድረስ ያንተ መማር ልዩነት አይፈጥርም። እግዚአብሔርን መውደድ በምን ይገለጻል? አንደኛ ትእዛዛቱን በመጠበቅ፣ ሁለተኛ በእርሱ ፈቃድ በመሄድ፣ ሶስተኛ በፈተና መጽናት፣ አራተኛ እስከ መጨረሻው በመጽናት። እግዚአብሔር ጸሎታችን እንዲሰማ ልናደርጋቸው የሚገቡ 5 ቁልፍ ነገሮችን እንመለከታለን። አንደኛ በጽኑ እምነት መጸለይ፣ ሁለተኛ ትሕትናን መላበስ፣ ሶስተኛ በንስሐ ልብ መመለስ፣ አራተኛ ወንድሞቻችንን ይቅር ማለት፣ አምስተኛ በትዕግሥትና በጽናት መጸለይ። ወዲያውኑ መልስ ባናገኝ እንኳን ተስፋ ባለመቁረጥ በጸሎታችን መጽናትና መጠንከር አለብን።